አይደለም ነው ምልሽ እናቴ። ስለዛ ሙሉ የኦሮሚያን ህዝብ ተወላጆች ምን ትላለህ? ያ ነገር ደርሶብኝ ነው የተሳደብኩትም ሲሳደብም የተሳደብኩትም ምክንያት ትክክል አይደለም። ለአንድ ግለሰብ ብዬ ሙሉን የኢትዮጵያ የኦሮሚያን ህዝብ አስቀይም ያለው ስለዚህ ይቅርታ ነው የምጠይቃቸው እና ከዚህ ሌላ የምትሉት ካለ ቢታችሁ አማ ጉታ ከነዲሳ ቀይሮኒስ እንድበነ በቃ ቤቢ ብለሃል 3900 ሰው ጋር እኔ ለደረሰብኝ ነገር ነው የኦሮሞን ህዝብ የተሳደብኩት። የኦሮሞን ህዝብ መሳደቡ ደግሞ ትክክለኛ ነገር ስላልሆነ የኦሮሞ ህዝብ ይቅርታ ብሏል። ካሁን በኋላ ላትመለስበት ይኸው ማታድኖች መጥቶ ኃላፊነቱን እንወስዳለን ብሏል። ልጆች እኛ ኃላፊነቱን እንወስዳለን ብሏል። ከነዚህ ከጆከር እና ከዮኒ ከጆን እና ከጆከር ከዮኒ በላይ ደግሞ የሀዲያ የከምባታ ማህበረሰብ አሁንም የኢትዮጵያ ብሔር ብሔረሰቦች የፈለገ ሰው የፈለገን ቋንቋ ኢትዮጵያ ላይ ለምዶ በዛ ቋንቋ ከዘረፋችሁ ኦሮሞን አይወክልም፣ አማራን አይወክልም፣ ትግራይን አይወክልም። አሁን የከምባታ ልጆች አደራ ብለን ይሄን ልጅ ለእናንተ ሰጥተናል። ከአሁን በኋላ ወጥቶ እንዳይሳደበን፣ ምክንያቱም በቂ አይደለም። ቪዲዮም እንድሰራልን የሰራዎቹን ቪዲዮ ደግሞ እንድታጠፋልን ጆከር ቪዲዮውን እንድታስጠፉልኝ አቦረሺዳ የምትይውን ነገር ካለ ቀጥይ። አንዱ ሲመጣ አንዱ ይሄዳል። ጆከር መጣ። ቴንክ ዩ። እኔ የምጠይቀውን ነገር እየሰማሁ ነበር። አውሪ። አዎ፣ አይ ፊት ለፊት መተያየት ጥሩ ነው ብዬ ነው። ለምን ይሄ ለሂስትሪ ስለሚቀመጥ እኛም እየተነጋገርንበት ሰላም ፈላጊ መስለን ስለመጣን ወይንም ሁላችንም ሰላም ስለምንፈልግ አንድ ነገር ያልከውን ነበር መጠየቅ የፈለኩት ነገር። ይሄ ልጅ እንደዚህ ጠይቃችሁ ይሄንን ትከፍሉለታላችሁ ወይ ብለህ የጠየቀው ነገር አለ። በጣም የሚያሳዝን ልጅህ ለሰረቀው ኢቭን ከተባለ አባት ይጠየቃል ወይ ነው የምልህ። ይህንን አንድ ብለህ ያዝልኝ። የኦሮሞ ብሔር ብሔረሰቦች ከከምባታ ጋራ ችግር እንዳሌለን ታውቃለህ። ሊኖረንም አይችልም። ጥፋት እንደመጣ ነው የሚስተናገደው። አማርኛ ጥሩ አይደለም፣ ይቅርታ። ይሄ ነው የሚያስገባው። ስለዚህ ለምንድን ነው አንተ ያሰብከው? ኢቭን እኛ መክፈልተውና እዛ መድረስ ማለት ነው። ምንድን ነው የእኛ ዕዳ? የተሰደብነው ከዛ አይበልጥብህም ወይ? እንደ ህዝብና እንደ ወንድማሞች እንደ ሰላም ፈላጊዎች ልጅ ሰርቆ አንተ እኮ አይፈረድብህም። ጆከር በተራ እናውራ ብለን እኮ ነው። እኔም ብዙ ማውራው ነገር አለኝ ከቤኪ ጋር። ተራ እናውራ፣ ትጨርስ፣ አንተም ታወራለህ። በተራ ሳንተው እንድናወራ ነው። አንተም ሀሳብን ታነሳለህ በነፃ እና አሁን እርቁ በክፍያ ላይ ነው ወይ? ከአንተ በኩል የመጣው ጥያቄ ከተጠየቀ የእሱ ያወጣው ክፍያ ነው ወይ? ወይንስ እኛን እንደዚህ ወንድማችን ተጎዳብን አንድ ወንድምና እህቶች ስለሆነ እርዳታ እንሰበስብለት የሚለውን ነው ያመጣው? ወይስ እኛ ላይ ጥለህ እኛ በዚህ ነው እርቃችን የሚመጣው ብለህ ድርድር አሰጣን? ቤካ መልሱን ስጥበትና እኔም ጥያቄ ጠይቃለሁ። ማርኮስ ቀጥላ ይጠይቃለህ። ቤካ መልስ ስጥ። እኔን ነው አይደል የጠየቅሽው? የኔ ናት። አዎ ጆከር ነው የጠየቀችው። ጥያቄ የሆነው ጆከር ነው አይደለም? በቀጥታ ጆከርን የጠየቁት ወንድማቸው ደግሞ አግዘው ሊመልሱ ይችላሉ። ማንም አያግዘው። እኔ ራሴን የቻልኩት ሰው ነኝ። እንደዛ ማለት የቻልኩት ልጁ ያችን ነገር የተበደለበትም አንዳንድ ነገሮች ሲያወራ ሁላችንም ወደዛ አርቀን ስንሄድ በደንብ ስናወራ ወንድማችንም ይሄን ነገር እንዴት ማለት ቻለ ስል ይሄን ነገር በሱ እዚህ ጋር እናቆም መጨረሻው ድረስ ብንሄድ
በዝርፊያም ይሁን በኮንትራንድም በምንም ይሁን ልጁ ኦልሬዲ ተበድሏል። የዛሬ 6-7 ወር ይሄ ልጅ ጠይቀዋለሁ። በእንደዚህ አይነት ነገር ነው የተበደልኩት። እነሱ ምናልባት ዛሬ አወራም በሳቱ ያወራው ነገር ከባድ ነው። በእንደዚህ አይነት ነገር ሲሳደቡት አንድ ነገር ሲወጣልኝ ይሄን ነገር ቢፋ ለኦሮሞ ልጆች ለማሳወቅ ስለሚፈልግ ነው አለኝ። ቶባክ ላሽ በል ይሄ የተበላ ሙሮ ብዬ ነው ተናገርኩት። ሁለተኛ ደግሞ ቅድም ትከፍላላችሁ ብዬ የጠየቁት ነገር አው ልክ ነው። ትከፍላላችሁ ነገሩን እስከ መጨረሻ ብንሄድ በእውነትም በውሸትም ተዘርፏል። ፋሚሊዎቹ ተጎድተዋል። አንተ ቤኪ ተመልሰህ ግባ። ቤኪን አስገቡት። በእውነትም በውሸትም ተዘርፈዋል። የምረን ነው የምላችሁ። እግዚአብሔር እኔ ጴንጤ ነኝ። ይሄ ልጅ የዚህ ልጅ ፋሚሊ ተጎድተዋል። በዛ ምክንያቱ ነው የሚሳደበው። ለዛ ነው ትከፍላላችሁ ወይ እስከ መጨረሻ ብንሄድ ትከፍላላችሁ ብዬ ጠየቁት። ለዛ ነው በሌላ አቅጣጫ አይደለም። እና ልጁን አውቀዋለሁ የሚል ቃል ላይ ደግሞ ጨርሰሃል። ካልተከፈለ ልጁን አውቀዋለሁ የሚለው ድርድር ነው ወይስ እርቅ ነው ያልኩት በዛ ምክንያት ነው። እኔማ ቤት ንግግር ማለት አልተደማመጠንም። ልጁን አውቃለሁ ያልኩበት የቱ ጋር ነው? አንዴ እዚህ ጋር ይቅርታ አድርግልኝና ቆይ አንዴ ጆከር ማንም ሰው ቆይ አንድ ይሰጣል። ቆይ በጥሞና ነው ያዳመጥኩት። ልቤንና ጆሮዬን እዚህ ላይ አስቀምጬ ነው። ለምን መሰለህ? ሰላም እንደ ቀልድ አይመጣም። እሳት ግን ሲቀጣጠል እንደ ቀልድ ነው። ስለዚህ ነው ለሁላችንም ሰላም የእውነት ይመጣል። ስድብ እኮ ችግር የለው። ብዙ እየተሳደቡ ነው አሉ አንዳንዶቹ። እናንተ እንደዚህ ናችሁ፣ እንደዚህ ናችሁ፣ እንዲህ ካልሆናችሁ ውጡ የሚለውን አዳምጣለሁ በደንብ። ግን ቁም ነገር ለእኔ አልሰጠኝም። ስለዚህ በጣም ቀላል ነገር ነው። ተፋች እባክሽ። እኔ ተናገር ለማይላያን ነገር ማውራት የቻልኩት አንዴ እዚህ ጋር አንዴ አሁን ጆከር አንዴ እኔ የሚመስለኝ ምን እንደው ታውቃለህ? አሁን ለምሳሌ የፈለገ ቢጎዳ ብዘረፍም አትሊስት ላይክ እሱ ሌላ ብሔር ብቻ አይደለም የምትዘረፈው። እዛ ሀገር ስንት ነው ሜዳ ላይ ኦሮሞ ሆኖ የሞተ፣ ስንት ነው ሬሳው ሜዳ ላይ የቀረ ተጠያቂ የሌለ፣ ስንት ነው እስር ቤት ውስጥ ያለ ኦሮሞ ነው። ስለዚህ የመንግስት ወይ ደግሞ የሌላ አካል እዚህ ላይ አታች አርገ መተ ላይክ ተጎድቷል ካል ይጎዳ። ስለዚህ ኦሮሞ ነው የጎዳው። ስለዚህ ፕሊዝ ዊ ቶኪንግ አባውት ዘ ፒፕል ሂር ዊ ናት ቶኪንግ አባውት ዘ ጋቨርንመንት። ስለ መንግስት ስለ ግለሰብ የምናወራው። ስለዚህ አንዴ ቆይ አንዴ ጆከር አሁን አንተ ይቅርታ ይጠየቅ። ቆይ አንዴ ፕሊዝ ማንም ሰው እንዳያወርደው ይሁን። ሌላ ደግሞ ጆከር አንተ አሁን ሳይድ ይዘን ያለው በዚህ ጋር ስለ ብሔር ነው የምናወራው፣ ስለ ትልቅ ህዝብ ነው የምናወራው። አንተ ግን ልክ ጠበቃ መስሌ ነው እየከረከርክለት ያለው። ስለዚህ አይመለከተንም። ይቅርታ የማይጠይቅ ከሆነ ችግር የለም። ዊ ናት ጎና ቤግ ዊ አር ፒፕል። ስለ 60 ሚሊዮን 70 ሚሊዮን ብሔረሰብ ነው የምናወራው። አንተ ግን ጠበቃ ሆነ ነው እያወራ ያለው። ስለዚህ it's not gonna work like that። ይሄ ማወቅ አለብን። ጠየቁት አይደለ? የጠየቁትን ነገር ይከፍላላችሁ የሚባል ይከፍላላችሁ ወይ የሚባል ነገር አይሰራም። ሰው አታስወርዱ። ጆከር ይኸውልህ ቅድም ስናወራ ቀን ላይ ይህን ጉዳይ በሰላም እንፈታለን ብለን ነው ነመን ቡሲና ጉዳዩን በሰላም ለመፍታት እዚህ ጋር የምናወራው ስለ ህዝብ ነው። ህዝብ ደግሞ ቀላል አይደለም፣ ታውቀዋለህ። ስለ ህዝብ ስናወራ ስለ የተወሰነ ቡድን መተው አለብን፣ ስለ ገንዘብ መተው አለብን። ህዝብና ህዝብ ጅማ አካባቢ ላይ ጅማ ነው የምኖረው። እኔ ጅማ ልጅ ነኝ። ማርቆስ የወለጋ ልጅ ነው። ረሽዳ የአረርጌ ልጅ ናት። አሌክስ የኢሉ አባቦር ልጅ ነው። ሁላችንም የተለያየ ቦታ የኦሮሞ ልጆች ነን። ነገር ግን እኛ ጅማዎች ለከምባታም፣ ለሀዲያም፣ ለወላይታም እጅግ በጣም ቅርብ ነን። ጅማ ከተማ ላይ ማአት ከምባታ አለ፣ ማአት ሀዲያ አለ። እኛ በሰላም ነው እየኖርን ያለ ነው። ከዚህ በፊትም በሰላም እየኖርን ነው፣ ለወደፊቱም በሰላም ነው የምንኖረው። እዚህ ጋር እያወራን ያለ ነው ስለ ገንዘብና ስለ ግለሰብ ተበዳይ ሳይሆን ስለ ህዝብ ነው። ህዝብ መሀል ሰላም ለማውረድ ነው። ይሄ ልጅ ውጭ ሀገር ነው ለፍቶ ለመኖር ያለው። ተሳስቶም ይሁን ሆነ ብሎም ይሁን ከሰው ተልኮ ተቀብሎም ይሁን ተሳድቦናል። ስለተሳደበን
ጥፋቱን ተቀብሎ በአግባቡ ይቅርታ መጠየቅ አለበት እንጂ ስለ ክፍያ መጠየቃችሁ አሁንም ከጥፋት ላይ ጥፋት ነው። እሱን ተቀበል። ጠየቆ ያችን ብራዘር እንደማመድ የጠየቃችሁት እኮ የራሳችሁ ናችሁ። ያን አልጠየቅም። አንተ ጠይቄያለሁ። የጠየቁት ነገሩን ነገሩን ክሊር ለማድረግ ስለፈለኩኝ ነው። አሌክስ ቆይ ልንጨርስ ነው። ይኸውልህ ስለዚህ አሁን እዚህ ጋር እኔ ቤኪ ልጠይቅ የምፈልገው ወር ላሳጥረው። ቤኪን አሳድግልኝ አንዴ ሙቤ፣ እኔ ላሳድገው። ቤኪ አጭርና ግልጽ ጥያቄ። እዚህ ጋር ያለው 3200 ሰው አለ። ብዙዎቹ እየተከታተሉ ነው። ይሄ ቪዲዮ ተቆራርጦ ህዝብ ጋር ይደርሳል። ኦሮሞ ጥፋት ሲያጠፋ በገዳ ስርዓት በፊት አብዲ ሶሪ ከመጠየቂ በፊት አንድ ሀሳብ ልጨምርላችሁ። እኛም ከቅድሙ እያዳመጥናችሁ ነው። እሺ ቀጥል። ኦኬ አመሰግናለሁ። ቴንኪዩ እድሉን ስለሰጣችሁ። ታፕ ጀረከኝ እዚህ ሀገር ውስጥ ነው እየኖርን ያለው ይላል። ግን እሱ ከኛ ጋር ስላሌለ እንከባበር። ትንሽ አንተ ልጅ ብዙ ሰው እያዳመጠ ነው ልጄ። አሌክስ ቀጥል። ማን እኔ ነው? እኔ ለማለት የፈለግኩት አንደኛ እዚህ ሀገር ውስጥ ነው ያለ ነው የሚደረጉትን ነገሮች ከዝርፊያ ጋርም ከምንም ጋር የተያዘ ግድያ ምንም ይሁን እያየን ነው በአካል። ስለዚህ እንደዚህ አይነት ድርጊት አለ ወይ የለም የሚለው በእርግጠኝነት አለ፣ በጣም በየቀኑ ማለት ነው። ነገር ግን ይሄ ልጅ ሊበደል ይችላል። ይሄ ነገር ተደርጎበታል አልተደረገበትም የሚለው ነገር እውነት ሊሆን ይችላል፣ እውነት ሊኖረው ይችላል። ሰው ሲበደል ደግሞ የሚያወራውን ነገር አያውቅም፣ ስሜታዊ ሆኖ ሊያወራ ይችላል። ነገር ግን የሚደረጉት እንደዚህ አይነት ወንጀሎች ብሔርን ለይተው ብሔርን ወክለው አይደለም። ጥፋቱ አሁን እዚህ ጋር ስሜታዊ ሆኖ ብሔርን መሳደቡ ኦሮሞ ወክሎት አይደለም የሚዘርፉ። አብዲ ራሲ ታውቃለህ፣ ቡና ጭኖ ከጅማ የሚመጡትን የኦሮሞ ልጆችን አቁመው ሹፌሮቹን አውርደው ሲፈልጉ ፌዴራል ፖሊስን መስለው ሲፈልጉ የኦሮሚያ ፖሊስን መስለው ሲፈልጉ ብሔርን የሆነ ብሔር ላይ ተጠግተው ሹፌርና ረዳቱን አስረው መኪናውን ይዞ ሂዶ 400 ኩንታል ቡና እያወረዱ መኪናውን መልሶ ለመውሰድ ብር የሚጠይቁ ብዙ አሉ። ኦሮሞ ላይም እየተደረገ ነው። ነገር ግን ይሄኛው ልጅ የሆነ ነገር ስለጠፋበት ኦሮሞ እንዳዘረፈ ነገር ኦሮሞን ወክለው ወይ ደግሞ የኦሮሞ ማህበረሰብ አካውንት ላይ እንዳስገባ መሳደቡ ትክክል አይደለም። እናንተ ማድረግ ያለባችሁ ይሄ ልጅ ተበዳይ ሊሆን እንደሚችል መገንዘብ አለባችሁ። እሱም ደግሞ ስለተበደለ ብቻ የሆነ አፋን ኦሮሞ የሚናገር ሰው እሱን ብር ስላስላከ ብቻ ኦሮሞ መሳደቡ በጣም ጥፋት ነው። ይሄኛውን አምኖ መውሰድ አለበት። መጠየቅ ያለበትን ይቅርታ መጠየቅ ካለበት በትክክል ጥፋቱን አምኖ ምኑ ጋር እንደሆነ ተናግረው ኦሮሚያ ክልልን ያውቃል። የብሔር ብሔረሰቦች መኖሪያ ቤት እንደሆነች ያውቃል። ለስንት ዓመት ተከባብረው ንብረት አፍርተው ሁሉም ብሔር በእኩልነት እየኖረ እንደሆነ፣ ነገር ግን ይሄን ማህበረሰብ ስር ተደብቀው በሱ ስም የሚዘርፉ ቢኖሩ ኦሮሞ ተጠያቂ ሊሆን አይችልም። እናንተም ደግሞ ይሄ ነገር ቢጣራና ቦታው ላይ እንደዚህ ተደረገ፣ እውነት ነው ተዘርፏል፣ ከተዘረፈ እኛ እንከፍላለን፣ ኃላፊነቱን እንወስዳለን፣ ንብረቱን እናፈላልግለታለን የሚለውን ነገር ማንሳት የለባችሁም። እንደዚህ አይነት ጥያቄ መነሳት የለበትም። እዚህ ጋር ሌላው ጥፋት እንዳይከተል ከዚህ በኋላ ህዝብና ህዝብ እንዳይጋጭ እዚህ ጋር መቋጨት ያለበት ነገር ላይ ነው ማውራት መመካከር ያለባችሁ። ሌሎች በኮመንት የሚሆን በሀሳብ ሌላ እሳት ለመጫር የምትፈልጉ ሰዎችም እዚህ ጋር መቆም አለበት። አሳጥሩ ለማለት ነው። ቴንክ ዩ። ኦኬ ቤኪ፣ እንግዲህ አሁን እኔ አሳጥራለሁ። ጉዳዩን እንዲረዝም አልፈልግም። አሌክስ አውርቶታል። ጉዳዩ ስለ ገንዘብ ልትበደል ትችላለህ። እኔ ስለ ኦሮሞ አንድ ብቻ አንድ ነገር መናገር ፈልጋለሁ። ኦሮሞ ሲጣላ ሰው ሊገዳደል ይችላል፣ ነፍስ ሊጠፋ ይችላል፣ ደም ሊፈስ ይችላል። አንተ ተሳደብክ፣ ለስድብም ነፍስ ላጠፋም ማንኛውንም ጥፋት ላጠፋ ኦሮሞ እንዴት እንደሚቀጣ እንዴት ሰላም እንደሚያወርድ
አለው። በገዳ ስርዓትም በኦዳ ስርም ምን እንደሚያደርግ በደንብ አሳምሮ ያውቃል። እኔ ከሱ ትንሽ አሳጥሬ አንድ ነገር ብቻ ልል እፈልጋለሁ። ጥፋት አጥፍታል። እኛም ጥፋት ስላጠፋ ነው እዚህ ጋር የጠራን። እዚህ ጋር ስንጠራ የኦሮሞ ልጆች፣ የኦሮሞ ሶሻል ሚዲያ ኢንፍሉዌንሰሮች፣ የኦሮሞ ተወላጆች ይሄ ቪዲዮ የደረሳቸው አንተ እንደዛ በማይሆን ቃላት ስትሳደብ ንጹህ የከምባታ ልጆችን እንዲናገሩ እንዲሳደቡ አብሮ ሲኖሩ እንዲነካኩ ስለማንፈልግ ይህን ጉዳይ እዚህ ጋር መጨረስ ስለፈለግን ነው እዚህ ጋር የመጣ ነው። ስለዚህ ማንም ሰው በሀዲያ በከምባታ ላይ ምንም አይነት ቪዲዮ አልሰራም። ይህን ለማሳጠር ነው። ጥፋትህን 100% ታምናለህ? ጥያቄ ነው። ቋሚኛ አይደለ መጥቶት እኔ እናንተ በምትሰጡት ቅጣት እቀጣለሁ። ኦኬ ስላመንክ ጥፋትን ስለማንክ አንድ ነገር ደግሞ የሚነግራችሁ እኔ እንደዚህ ይቅርታ ጠይቄ ሁሉም ነገር ተዋለው ብዬ አንድ ነገር በእኔ ላይ ብደርስ እናንተ ተጠያቂ ትሆናላችሁ። ችግር የለውም፣ ማንም አያደርስብህም። እዚህ ጋር የምናደርገው ነገር ነገም ከነገ ወዳም አንተ ላይም ቤተሰብ ላይም የከምባታ ተወላጅ ላይም የኦሮሞ ላይም በእናንተ በኩል የኦሮሞ ላይ በእኛ በኦሮሞ በኩል እናንተ ላይ እንዳይከሰት ስለምንፈልግ ነው ይህን ነገር እያደረግን ያለ ነው። ኦኬ እዚህ ጋር የምታደርገው ነገር እዚህ ጋር የምትመልሰው ነገር እዚህ ጋር እኮ የምንጨቃጨቀው ይህ ፍርድ ቤት ሆኖ አይደለም፣ ሰላም ነው ማለት ነው። ከሀዲያ ጋር አንድም ቀን በታሪክ እኮ ኦሮሞ ተጣልቶ አያውቅም። ኢቭኒፍ ከደቡብ ጋር ሲጣላ ራሱ ሰምቼ አላውቅም። ሶ እንደ አጠቃላይ ለማለት ፈልጌ ነው። ካመንክ በገዳ ስርዓት ኦዳ ስር ሰው ጥፋት ሲያጠፋ ኮራ ብሎ ቁጭ ብሎ እንዲህ አይደለም ይቅርታ የሚጠይቀው፣ ቆሞ ጎንበስ ብሎ ጉልበት ስሞ ነው ይቅርታ የሚጠይቀው። ስለዚህ የተከበረ የኦሮሞ ማህበረሰብን ተነስተህ ጎንበስ ብለህ ይቅርታ ጠይቅ። በክብር ነው የሚጠይቅህ። ጥፋት ስላጠፋ ተነስተህ ይቅርታ ጠይቅ። የምታስተላልፈው መልዕክት አለ፣ በዛው ማስተላለፍ ተነስተህ ፎቶን ትባንን እዛ ቁጭ ያልክበት እነዚህ ወንድሞቻችን ይሁን አለ አይደል፣ አንጀት የሚበለው ንግግር አለ አይደል፣ ደስ የሚል ንግግር ይቅርታ ጠይቀህ ላሽበል። እዛ ተነስተህ ጎንበስ ብለህ የሚባል ነገር የለም። አጥፍታል 100 ጊዜ ቪዲዮችን ደግሞ ከዚህ ወጥተህ ኦሮሞን ለቀበት ተነስተህ ጎንበስ ብለህ ቪዲዮውን እስኪ ያሳድገው። አብዲ እኔ እኮ እንትን ብሎኛል። ታፕታፕ እየተደረገ አይደለም፣ ኮምፕሊት እያደረጉ አይደለም። ቆሞ ይቅርታ ይጠይቃል። ብራዘር አይቆምም ልጁ። የእኛ ስርዓት እኮ ነው። በኦሮሞ ስርዓት ጉልበት ስሞ ኦሮሞ ሲጣላ ጉልበት ስሞ ይቅርታ ይጠይቃል። እግዚአብሔር ምስክሬ ነው። አይቆምም። ለምን እንደማይቆም ንገረን ጆከር። ለምን አወራችሁ? መልሶ ጆከር መልሶ እናንተ ተራ ትሰጣላችሁ ብዬ ነው ዝም አልኩት። ምክንያቱም እሺ ተናገር። እናንተ ያወራችሁ ነገር ሁሉ አሪፍ ነው። ታንኪዩ ይቅርታም ስላደረጋችሁ። ስለዚህ እሱ ቆሞ ይቅርታ ብጠይቅም ምንም እንትን የሚያደርገው ነገር የለም። ከዚህ በኋላም በሱ ላይ ቪዲዮ የሚሰራው እስካሁን ድረስ ብዙ ነገር እየተወራ ነው ያለው። እናንተም ደግሞ ለአንዳንድ ሰዎች ንገራቸው። ወንድማችን ነው። ሳውዝ አፍሪካ በአንድ ሲጋራ አሁን ህይወት የሚጠፋበት ሀገር ነው ያለ። እሱን ተማክቶ ኦሮሞ ልጅን ተማክቶ ሌላ ገዳይ ስላለ እናንተ ስምም እንዳይጠፋ እናንተን ኦሮሞ ልጅ እንደዚህ አርጓል እንዲባል ሌላ ሰው ይሄን ልጅ ሊያጠቃ ይችላል። ስለዚህ እዚህ ጋር ብዙም ባናወራ ይሻላል። አሁን ልጁ ራሱ አደጋ ላይ ነው አለ። አንድ ነገር ልንገርህ አብዲ፣ ሳውዝ አፍሪካ መጥፎ ሀገር ናት። ስለዚህ ኦሮሞ ነው እንዲባል ሌላ ሰው ራሱ ሊያስገድሎ ይችላል። ገብቷል? ስለዚህ እኛም ብዙ ባንድ ብዙ ባንወራ። ማርቆስ አሪፍ አስተያየት ነው። እኔ ባይዘ ጆኒ ባህሪ ልንገርህ፣ ወላሂ አላህ ነው የሚያየኝ። እኔ ሙስሊም ነኝ። ከልቤ ነው ማውራው። ሳውራ ወላሂ ብላይ ከልቤ ይቅርታ ለማድረግ አወራው። እኛ ይቅርታ ስንጠይቅ እኮ ሰው እግር ስሞ እግር አጥቦ እግር ስር ወድቆ ነው በኦሮሞ ገዳ ስርዓት ቆሞ ይቅርታ የኦሮሞ ወንድም እህቶቼ ስላጠፋው ብል ምን ከዚህ ልጅ ይጎላል? ይህም ብቻ ንገረኝ። ሌላ ደግሞ አብዲ፣ አሁን ለምሳሌ እናንተ እዚህ ጋር ስታዩን፣ ቆይ ጆን ማርቆስ አንዴ ፕሊዝ ጆን ቆይ አሁን እዚህ ጋር እኛን አይደለም ይቅርታ የሚጠይቀው ይሄ ልጅ እኛን አይደለም
ኦሮሞ ህዝብን ነው። ኦሮሞ ህዝብ ሲባል ደግሞ ትልቅ ህዝብ ነው። ይሄ ማወቅ አለብን። እኛን አይደለም እኛን ነው ባኛ ቁርአን ካል ይነግረው ማርቆስ እኮ አንደ ቤኪ ጆከር ማዲሶ ሙባረክ ጆከር ጆከር ላካንድ ቁጥር ተጉር ይቅርታ ሲየፉል በቃ ተፋታኝ አቁ ማሰነ ሮባ ናወት ቆፈኑ ባንቆ ታሚ ማስታወን አት ወርኬች በቃ ይከፉል ጆከር ማዲሶና ነገሩን ጨርሰን እንሄድ ወንድሞቼ። እኛ ለኦሮሞ ታሚ ክብራል እኛ ከብራችኋል ይወዳችኋል። ከእናንተ ጋር ምንም ያጣለን ነገር እኔ ማናገር እንዲብላችኋል እኔ ማናገር እንዲብላችኋል ግታርጉልኝ እንጂ አናናግር ነው ጨረስን እኮ ጉዳዩ እንዲያልቅ ጉዳዩ የመጨረሻ ቃሌ ነው። ይለቅ እንጨርስ። ይቅርታ ጠይቀህ የኦሮሞን ህዝብ ነው ይቅርታ የምትጠይቀው። ቆመ ይቅርታ ጠይቀህ ነገሩን ገለል ወደ ሌላ ጉዳይ ለማግኘት ታንክ ዩ ጆከር መልሱ። ጠይቃለሁ እንደ ይቅርታ ጠይቃለሁ። ጆከር የታል? አንድ ቁጥር ጻፍ። እመልሳለሁ። ጆከር አይ እዚህ ያለ ዶክሜንቶች እያየ ጆከር ተቀየረ፣ ችግር የለውም። እሱ ነገር ለማባባስ ለማስተላለፍ ነው። ሙቤ ዝም በል የመጨረሻ ነው ያዘንኩባችሁ። ይቅርታ ቢጠይቅ ችግር አለው? ጆከር አንተ እንዴት ታስወጣለህ? በአንተ ምክንያት እኮ አይደለም ይሄን ያደረኩት። ንገረኝ፣ ችግር አለ? ጆከር ያልገባው እኔ ነኝ። እዚህ ቤት ያላቸው ሞዴሬተሮች ማለት ነው። እዚህ ቤት ያላቸው ሞዴሬተሮች ይሄ ቤት የኔ ቤት ነው። ገባችሁ? እየመጣችሁ የፈለጋችሁትን የማውረድ እና የማውጣት መብት የላችሁም። ከዚህ ቤት የምትወዱ ሰዎች ማን እንዳወረዳችሁ ብቻ ጥቆማ አድርጉልኝ ስለምታውቁ ማለት ነው። ሞዴሬተር ዛሬ ሁሉንም ቀይራለሁ። ይቅርታ አድርጉልኝ። ሁሉም ሞዴሬተር ማለት ነው። ወላሂ እኔ አላወረድኩም ጆከር። ኦኬ ጆከር የልጅ ቆሞ ለምን ያስገባለሁ? እነዛ ስሜታዊ ሆኜ መናገር የመቻልኩት አንዳንድ ነገር ሳይ ነው። ይሄ ልጅ እንኳን ቆሞ በሆዱ እስፓልቱ ላይ መሬት ላይ ተኝቶ ይቅርታ ብጠይቅ አያስዋሻም። እናንተን አጥፍቷል። ይሄ ልጅ ልንገራችሁ፣ እኔ አንዳንድ ነገር ሳይ ልንገራችሁ። ይሄ ልጅ ቅድም እኛ ስለ ኮሜንት ልንገራችሁ እስቲ ነገር ማለት ነው። እኛ ኮሜንት እና የሚያልክ ነበር። አሁን የምን ሴጣን ገባብህ ታዲያ? የፈለገ ቀጣፊ ማለት ነው። እዚህ ስር እናንተን ቢሰድብ እኛ ተጠያቂ ነን እንዴ? ቅድም ነገር ጆከር ጨርስ። ሌላ ይኸውላችሁ ይቅርታ አድርጉልኝና አንድ ነገር ልንገራችሁ። ይሄ ነገር እዚህ ጋር ይለቅ። ለምን መሰላችሁ? ጆኒ አሁን አሪፍ ነገር ተናግረ ተነሳ። በእኛም ሊያሳብ ይችላል። መጥፎ ሀገር ላይ ነው ያለው። አንተ ልጅ ወጣት ነህ። ቢያንስ ከኔ በታች ልጨርስ በኢየሱስ ይለቅ። እሺ ጉዳዩ ይለቅ። ለዛ ነው ማለት የፈለኩት። ይኸውላችሁ ሙባረክ አንተ ብቻ አዳበኝ ብራዘር፣ አንተ መዳበ ይሄ ልጅ በቃ አብዲ ነገሩን አታረዝሙትና ጨርሰን መልዕክት እናስተላለን። አንዳንድ ነገሮችን ሲያስብ ማለት ነው ስላናደደኝ ነው። ቤኪ ይቅርታ ጠይቀህ ውጣ። ደስ የሚል ንግግር አውርተህ እነዚህ ወንድሞች ያንተ ወንድም ይቶች ናቸው። አረ እንታወቃለን። ይቅርታ ጠይቀህ ውጣ። ሁለተኛ ትሳደር። አለቃ ሰላም እንፍጠር። ፒስ አንድ ሙባረክ እኛ ከዚህ በኋላ ሌላ ሰው ከዛ በኋላ ማስተላለፈው መልዕክት አለ። ሙባረክ አንድ ኦሮሞ ልጅ የሰደብከው ቪዲዮዎችን አጠቃላይ ከዚህ እንደወጣ ቆልፍ። ሁለተኛ የትኛውን ነገር ኦሮሞ ማህበረሰብን ሜንሽን አድርገህ አትሳደብ። ትልቅ ህዝብ ነው። እኛና ኦሮሞ ምንም ጥላቻ የለም። በጣም ነው የምንወዳቸው። ሰውን ያከብራሉ። የሰውን ሀቅ የሚጠብቁ ሰዎች ናቸው። ኦሮሞን በመሳደብ እኔም ቅር ብያለሁ። ኦሮሞ እኮ ውሃ ሲጠይቅ ወተት የሚሰጥ ህዝብ ነው። አሁን እኛ ስለ ኦሮሞ አይደለም እያወራ ነው። እናንተ ኦሮሞ ገብቷል። አሁን ቤኪ ኦሮሞ ልጅ እየፈለገ ነው ይባላል አይደል? ሌላ ብሔር ቢያስገድልስ ኦሮሞ ነው የምንለው እኛ። ገብቷል ተብሏል። አሁንም ቢሆን በእናንተ ጀርባ ሌላ ሰው እሱን የሚፈልግ ሰው አለ። ከየተኛ ብሔር እንደሆነ ያውቀናል። ገብቷል ከየተኛ ብሔር እናንተ ማን እንደዚህ አገፋፍቶ ወደዚህ እንዲያመጣ እኛ እናውቃለን። አሁን ቤኪ ከዚህ በኋላ ኦሮሞ ህዝብን ከሰደብክ ኦሮሞ ልጅ አይደለም የሚከታተለው፣ እኔ እከታተላለሁ። አንተ ቃል ምትል ቃል ለሰማይ ልንገርክ፣ ኦሮሞ ልጅ አይደለም በኮሚኒቲ የሚያስጠይቀው እኔ አስጠይቃል ወንድምክ። አሁን ከዚህ እንደወጣ ቪዲዮ ስራ እኛ ነገሩን ፒስ እንጨርስ። አንዳንድ ተላላኪዎች ደግሞ ከዚህ በኋላ በቤኪ ላይ የሆነ ነገር ቢደረግም ማን እንደሆነ ከእናንተ ጋር ያለው ነገር ጨርሰናል። ከዚህ በኋላ ደግሞ ለቤኪ ነፍስና ለቤኪ ቢዝነስ እኛ የምንፈልገው ሰው ስላለን እናንተ ጋር ምንም ነገር የለንም። በጣም የምወዳችሁ፣ በጣም ነው የሚያከብራችሁ። አብዲ ቅድም ተሳስቴ እንደሆነ እኔ ተሳሪበ ያለ ያልከው ፌክ አካውንት ሆኖች እኔ ተሳሪበ ያለው
የብሔር ብሔረሰብ አክባሪ ነኝ። ቤኪ ኦኬ ትክክል ዮኒ ችግር የለውም። ሚውት አድርግና አብዲ ሚውት አድርጉ። ወንድማችን ቤኪ ጨርስልንና ወደ ዮኒ እኛ የምንፈልገው ሰላም ስለሆነ ቅር የሚልህ ነገር ወንድሞችን የምትነግራቸው እኛን የምትነግረን ነገር አለ። ለምን በንጹህ ልብ ይቅርታ ስለምንባባል ማለት ነው። መፍትህን በደንብ እየጠበቅልን ስለሆነ ይሄ ቀረታ ቀንኩም እንዲህ አላልኩም የምትለው ነገር ቢኖርህ ወንድሞች ተናግረዋል። አንተም የምትል ካለ ብለህ ይቅርታውን እንደተጠየቀው ጨርስና እኛም ሰላም ነን። ልጆቻችንም ቤኪን አብቆት ሌላም እንዳይነካው እሱም ሰላሙን ይሆን ወንድሞቹትም ይጠብቁታል። ይሄ ነው። አሁን እሱ ይናገርና አብረሺዳ በቃ ሁላችሁም ሚውት ያዙልኝ። ሌላ ሰው ሀሳብ አይጨምር። ወንድማችን የተባልከውን ባልና ቁምና የኦሮሞን ህዝብ ድፍን የኦሮሞን ህዝብ እየሰደብክ ስለሆነ ይቅርታውን ጨርስና የሆነ መልእክት ከዚህ 4000 ሰው ሳይሄድ የማስተላልፈው ነገር አለ። ስላንተ ተናገር። እንደዚህ ነው አይደል? ያ በማይገባ ነገር አውርቼ ሙሉ ምሁራን የኦሮሚያ ህዝብ አጥፍቻለሁ። ስለዚህ ይቅርታ አድርጉልኝ። በትህትና ይቅርታችሁን ጠይቃለሁ። ቴንኪው፣ አመሰግናለሁ። እኔ ከዚህ በላይ የማውቀው ነገር የለም። የሱ ቆይ አንደኛ ደግሞ እናንተን ሽፋን አድርገው እኔን ሊጠቁኝ እኔን ሊገሉኝ። ስማኝ፣ እሱ ላስተላልፍ ነው። አንተ አትናገርም። እሱ ስማኝ፣ ላስተላልፍ ነው። አንደኛ መልዕክት ጆከር እና ጆን ባሉበት ማለት ነው። ጆከር እና ጆንን ለምን አወጣችሁት? አስገቡት። ጆን መልሳችሁ። ጆን እና ጆከር ባሉበት አንድ መልዕክት አስተላልፋለሁ። እሱም ስማኝ በደንብ የኢትዮጵያ ብሔር ብሔረሰቦች ሆይ፣ ሰላም ወዳጅ ህዝብ፣ የኢትዮጵያ ብሔር ብሔረሰብ መገለጫ ማለት ነው ሰላም ወዳጅና አብሮ ተቃቅፎ የመኖር ባህሪ እንዳለን የትኛውም ዓለም የሚመሰክርልን ነው። ግን አንዳንድ የኢትዮጵያ ተወላጆች ህዝብና ህዝብን ለማባላት ብሔርና ብሔርን ለማባላት የሚሰሩ አሉ። እንደዚህም ከኦሮሞም ይሁን ከአማራም ይሁን ከደቡብ ከሀዲያም ከከምባታም እንዲህ እያመጣን በይቅርታ መጨረስ ትምህርት መሆን አለበት። አንዳንድ ተለጣፊዎች ስማችሁን አልጠራም የት ቦታ ስነካችሁ እንደምጮህ